ሰርጋችን ምን እየመሰለ ነው ዛሬ? አላህ ይዘነልን። የዛሬ ስንት ዓመታት ሁላችሁም እዚህ መስጊድም ሌሎች መስጊድ የሚታወቀው አንድ ወንድም ኒካ ሊያስር ነው ከተባለ አስር በኋላ ብዙ ጊዜ ማለት ነው መስጊድ ውስጥ እሑድ ቀን ሁሉም ይጠራል። የከሌ ኒካህ ነው ይባላል። መስጊድ ውስጥ ተምርም ይሁን ኩኪስም ትንሽ ነገር ተዘጋጅቶ ሱብሃንአላህ በረካ ያለው ኒካህ ዳዕዋ እየተደረገ ያላገቡ ሰዎች እንዲያገቡ እየተገፋፉ እየተነገረ ያ ዘመን አልፏል። ሐቂቃ በሚያስደስት ሁኔታ በዛ ሰዓት የተጋቡ በጣም ለረጅም ጊዜያት በትዳር ላይ የቆዩ ናቸው። አሁንም ጊዜ ድረስ ያለው ዛሬ ግን ሱናችንን ራቅ ማንነታችንን ዘነጋ። የፈረንጆችን ሱና ብለን ያስር ያንን ሱና ተከተልን። አደባባይ ሰው ካላየን ተባለ። ወንዱም ሊያገባ ሲል ከጋብቻ በፊት የተለያዩ ነገር ብራይድ ምናምን ያለ ኒካ እኮ ነው። ከጋብቻ በፊት የሆነ መታው መገናኘት ሱብሃንአላህ ስንት ሐራም ነገሮች ይፈጸማሉ። የኛ ያልሆነ ሱናዎችን እያዝን ሙዚቃ እሱም ይለማመዳል። ሊዘፍንላት የሰርጉ ቀን ድግስ አዳራሽ ይባላል። ኸልቅ ህዝቡ ይጠራል። ከዛ በህዝብ ፊት ለሷ ይዘፍንላታል። ሙዚቃ ይከፈታል። ከሙዚቃው ጋር እኩል ከንፈሩን እያንቀሳቀሰ እሱ እንደሚዘፍን እያስመሰለ 100 ሺህ ከዛ በላይም ከዛ በታችም እየተከፈለ ለሳምንት ምን ይለማመዳል። ሴቷም ወንዱ ይሄ ነው። ይሄ እኮ እንደው ከዲን አይደለም እንደ ኢትዮጵያም እኮ ባህላችን አይደለም። ዲኑም ከዲን ጋር ማየት መግቢያ የለንም። የት እየሄድን ነው? እርግማን እኮ ነው የሚመጣው። በላ ነው የሚመጣው። ምናልባት እኔ በሐላል ኒካ አስር ያለው እያልኩኝ በዛው ሰዓት እንደዚህ አይነት መድረኮችን አዘጋጅቼ ስንቱን ደግሞ ለዝሙት መንገድ እየከፈትኩለት ነው። ስንቱ በዝሙት እየወደቀ ነው። በዛን ቀን ያን ቀን የምትሸጥ መስሎ እሷም ተቀብታ ምብላ ልዩ ሆና ትመጣለች። ሸይጣን ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሴት ላይ በፊቷና በመቀመጫዋ በኩል በቃ ውበትን ይስላል። የዛኔ ከሷ ጋር ነው እንዴተኛውት ያደርኩት ሚለው በሐራም የወደቀ ሰው ሲነቃ ከዛ በፊት ሁሉም ነገር በቃ ሱብሃንአላህ ጨረቃ ነው የሚመስለው። ሐራም ነገሮች ላይ እየበዛ ነው። ድግሳችን ምን እየመሰለ ነው እንዴ? ረሱል ሰለላሁ ዐለይሂ ወሰለም ድግስን በተመለከተ እንዲህ አሉ፣ ሸሩ ጣዓም ያሉ ከምግቦች ሁሉ መጥፎ ምግብ ማለት ጣዓሙል ወሊማ የድግስ ምግብ ነው አሉ። ለምን? ዩምነኡሃ መን ያእቲሃ አሉ ፈልጎ የሚመጣው የሚከለከልበት፣ ወዩድዓ ኢለይሃ መን ያዕባሃ የማይፈልገው ደግሞ የሚጠራበት አሉ። ግልጽ ነው። ሀብታም ተመርቶ ይጠራል። ድሃው ይተዋል። ምግቡ የሚፈልግ ምስኪኑ ነው አይደለ? ስለማያገኘው ብዙ ጊዜ ይሄ ይከለከልበታል አሉ የአላህ መልእክተኛ። ሀብታሙ ቤቱ ከፈለገ በሰዓት በሰከንድም በፈለገው ሰዓት መብላት የሚችለው ግን ተመርጦ ይጠራበታል። እኔ ሀብታም ለምን ተጠራ አይደለም ሐዲሱ፣ ሁሉንም ጥራ ነው። ያናት ከልክል የመጣው ጋብቻ ነው፣ ሁሉም ይቋደስ ነው። መታረድ መበላት አለበት አቅም ካለ። ነብዩ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አውፍ ሲያገባ ምን ነው አሉት። የተለየ ሽቶ ተቀብቶ ምናምን አዩትና አገባው እኮ አላቸው። አገባው ዱዓ አደረጉለትና ታዲያ እንደው አንድ ፍየል እንኳን አርደህ ሰዎች አታሳውቅም እንዴ አሉት። ይሄ አለ አርደህም ጎረቤቶችን አሳውቅ፣ አግብቻለሁ ብለህ አሳውቅ። ኸይር ነገር ነው። ማግባትን ይወቅ። ዱዓ የሚያደርግልህ ይበዛል። ባረከላሁ ለኩማ ወባሪከ ዐለይኩማ ወጀማ በይነኩማ ፊል ኸይር ከ1400 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም በሐላል መልኩ ለሚጋቡ ሰዎች ያደረጉት ዱዓ ነው። ይሄን ዱዓ ደግሞ ወንድሞች በአጠቃላይ ያደርጉልሃል። ስለዚህ አሳውቅ። ነገር ግን ድንበር ያለፈ ላኢላሃ ኢላላህ ብክነት ያለበት ምስኪኑ ተከልክሎ ሀብታሙን ብቻ። አንዳንድ ምስኪን ምናልባት እድል ደርሶት ቢጠራ ይሸማቀቃለን። ምን ለብሼ ሊድ ይላል ሰው በቃ ሲያይ ሌላ ነው። ስለዚህ እንደዚህ የተጋነነ እንትን ውስጥ ባንገባ ኢስራፍ ነው። ኸይሩ ኒካህ ብለዋል። ከኒካዎች ሁሉ በላጩ አይሰሩሃ በጣም ቀለል ያለችው ነው። በመህሩም ቀለል ያለ መህር ላይ አንዳንዴ በቃ የምትሸጥ መህር እኮ ሸርጡ ነው እንዲጋቡ የሷ ክብርነቷን የሚገለጽበት እንጂ እሷ ልትሸጥ ልትለወጥ የመጣችበት አይደለም። አንድ ቦታ ላይ በ500 ብር ተለያይተው የተፋተዋል። በ500 ብር በክርክር ተሄደ 39500 ብር ተባለ። 40 ሺህ ካልሆነ ተባለ። ወንዱ ምን ለያዘው የሴቷ ቤተሰብ ለያዛቸው። በዚህ ምክንያት ተነስተው ሄዱ። አሁን ታዲያ አላህን አንፈር። አንደኛ መህሩ የማን ነው? የማን ሐቅ ነው? የሷ እኮ ነው።
ሁለቱ ባልና ሚስት የሚስማሙበት ነው እንጂ አባት ወይ ወንድም ይወስዱ አይደለም። የሷ ሐቋ ነው። ስለዚህ በዚሁንልኝ ማለት የሷ መብት ነው። ከፈለገች ሚሊዮን ብርም ትጥራ እሷ። አይ ግን እኔ በቃ ማሻአላህ በቃ ትዳር ነው የምፈልገው ስለ ምግባር አለው በትንሽም ቢሆን አጋቡኝ ሲባል እንዴት እኛ ልንዋረድ ይላል። ምንድነው የምትዋረደው? እኛ ዘር ላይ እንደዚህ አልታሰረም እስከዛሬ ያልነበረ አትበል። ዋናው ከትዳር በኋላ ያለው ሀያታቸው የተስተካከለ እንዲሆን ዱዓ አድርገህ ሸኛቸው እንጂ በዚህ ምክንያት ትዳር እንዲበተን አታድርግ። ይሄ ከባድ ነው ወላሂ፣ ወዴት ያጠፋናል። ስለዚህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ድግስ ማለት ይሄ ነው ብለው የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም በዚህ መልኩ ተናግረዋልና ኒካህን እንዳፈር ኒካህ ላይ ሁላችን ትኩረት እናደርግ ይላል። እዚህ ጋር እንደ ጥያቄ ስለ ሁለተኛ ሚስት ብትነግረኛል። እኔ ሁለተኛ አላገባውም ምን ልንገርህ? ሁለተኛ ሚስት እስልምና ፈቅደዋል። መስና ወሱላሳ ወሩባዕ እያለ ሁለት ሁለትም ሶስት ሶስትም አራት አራትም የቻለ ያግባ። የራሱ የፈቀደበት ምክንያት አለው ኢስላም። ግልጽ ነው አይደል? ዛሬ እስልምና ሁለት አገባ ሶስት አገባ አራት አገባ ሊተቹ ይሞክራሉ። ቤት አንድ አስቀምጦ ውጪ ግን 14 ምናምን እንደፈለገ የሚያማግጥ ደግሞ ስንቱ አለ። እዚህ ጋር ሐላል ሲሆን ለሁሉም ሰው ነው። ብዙ ጊዜ ልብ በሉ ወጣት ልጅ ሆኖ ሲያገባ በዚህ እድሜ ያገባ ይባላል። ነውር ይታይ። ኒካህ ሲያስር ወጣት ከሆነ ወጣት ሆኖ ገርል ፍሬንድ ብሎ አቅፎ ሲሄድ እሷም ቦይ ፍሬንድ ብላ አቅፋ መንገዱን ሲሉ ደግሞ ኦፊሻል በቃ ይሄ ነውር አይደለም ይሄ በቃ የሰለጠኑ ናቸው ይባላል። ልክ ጋብቻ ህጋዊ ሲባል ግን እንዴ በዚህ እድሜ ይላል። ላኢላሃ ኢላ እድሜው ከደረሰ ያኛውን እድሜ ለምንድን ነው ሰው አይታቸዋል? አታግቡ ምናምን ጭንቀት ሚነዙ አሉ። አታግቡ ዝሙት ሲሰሩ ግን ለምን ዝሙት ሰሩ አይሉም። ለምን እንትን ላይ ወደቀ አይልም፣ አይቃወምም። ሐላል ነገር ሲመጣ ብቻ ግን ሲቃወም ይታያል። ስለዚህ እስልምና የራሱ የፈቀደበት የራሱ መንገድ አለው። ይህ ሰው ሁለተኛ ማግባት የፈለገበት ብዙ ምክንያቶች ይኖሩታል። ግልጽ ነው አይደል? የቻለ አቅም ያለው ያግባ፣ ያልቻለ እኮ ይላል ቁርአኑ አንድም እንኳን የለም። ምንድነው ይጹም እስኪ አላህ እስኪ ያብቃቀው። አንድም ማግባት ካልቻልኩ ማግባታችን ማግባት ከቻለ ግን ኢስላም ፈቅዶታል። እስከ አራተኛ ድረስ ማግባት ይችላል። ነገር ግን ሲያገባ እኩል ማስተዳደር አለበት፣ ፍትሃዊ መሆን አለበት። እኔ አንድ ኡስታዝ አለ በጣም ያጅበኝ። ማስቲካ በአጋጣሚ አንድ ፍሬ ማስቲካ እዚችኛው ዋጋ ይዞ ከገባ የዛችኛው ተራ ሲደርስ ያችን ማስቲካ አስታውሶ ይሄዳል። በቃ ጥንቃቄ። በሁለት ሚስቶች መካከል ልዩነትን የሚያመጣ ካለ ነገ የውመል ቂያማ በአንድ ጎኑ ነው የሚነሳው። አደጋውም ከባድ ነው። በፍትህ ግን ካስተዳደረ የተወደደለት ነው ለሱ። ሴቶች ቁጥር በዝቷል። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው አንድ ጥያቄ ተጠየቁ። እስልምና ለችግር መቅረፊያ ዘካ የሚባል ሲስተም አምጥተዋል። ሴቶች በዓለም ላይ በጣም እየበዙ ነው። ምን መፍትሄ ያለው ሲባል 2 2 3 3 4 4 ያለውም ለዚህ መፍትሄ ነው አለ። ግልጽ ነው። አዎ የሴቶች ቁጥር እየበዛ ማን ያግባቸው በአላህ። ስለዚህ ሁለተኛ የተከለከለ አይደለም። ስታገባ ማሟላት ያለብን መስፈርት ማሟላት ነው። በድብቅ አንዳንድ ሴቶች አሉ በዚሁ እንደው ልትቆሰቁሱኝ ፈልጋችሁ ነው ጥያቄ መታነሱ። አንዳንድ ሴቶች አሉ ባሏ አገባ ከሚባል በቃ ዝም ብሎ እንደ ጓደኛ ዝሙት ሰራ ቢባል ይቀላታል። አገባ ሲባል የምትበሳጨው ላኢላሃ ኢላላህ አላህን አንፈራ። ሐራም ላይ ወደቀ ሲባል እንዴት ያስደስታል። ጋብቻ በትክክለኛ ጋብቻ አገባ ሲባል መበሳጨት ላ እኔ ደስተኛ ነው አይደለም። ማንም ሴት ሁለተኛ ሲገባባት የምትደሰት የለችም። በቃ ተፈጥሯዊ ነው። ቅናት የሚባል አለ፣ አትደሰትም። ሁሉም ሴት ባሏን የራሱ አድርጋ የሚያዝ ፍላጎት አላት። ግልጽ ነው አይደል? ነገር ግን ኢስላም ደግሞ ፈቅዶታል። በዚህ ሰዓት ግን እንደው ልጆች ለመበተን ትዳር ለመበተን አትሩጡ ሴቶች፣ አላህን ፍሩ። ስትጋቡ በሸሪዓ እንጋባ ብለን ለመፋታት ደግሞ ከሸሪዓ በሆነ ውጪ መንገድ ባለማዊ ህግ ለመሮጥ የምትሩጡ ሴቶች አላህን ፍሩ። አላህን ፍሩ። አላህን መፍራት። ስለዚህ ህጋዊ ሆኖ መምጣቱ አልহামዱሊላህ ነው ማለት አለ። አለዛ ብዙ ጊዜ እንደዚህ አይነት እንቅፋት ሲሆኑ በድብቅ ዱባይም ሂድ በለው ቻይና ሂድ በለው የሆነ ሀገር ሄዳል ምናምን መጥፎ ነገር ላይ ወድቆ ይመጣል። በላ ነው። በመጥፎ በሐራም መውደቅ ደግሞ በሽታ ይመጣል። ይሄን ወቁ። በሐላል በሽታ ይመጣል። እሺ ይሄ አሁን ኤችአይቪ በለው ምናምን የሚመጣው በሐራም ሲሆን ብቻ ነው። በሐላል አራስ ስላገባ በሽታ ጉንፋን ያዘው ማለት አላየም። የለም። ግልጽ ነው። እንደዚህ በሽታ የለም ሐላል ከሆነ
ሐራም ሲሆን አላህ ያንን በሽታ የሚጥለው። መንስኤው ያ ብቻ መሆን አይደለም፣ በተለያየ መንገድ ግን በሐራም ሲሆን ግን ይመጣል። የሐራም መንገድ አንክፈተው፣ እንዝጋው፣ ወደ ሐላሉ መንገድ እንምጣ። ይህንን ነው አደራ ማለት እንፈልገው። ስለዚህ በጥቅሉ ልጆቻችሁ ለትዳር የደረሱ ልጆቻችሁን እንደው በራት ትዝጎ ወደ ሐራም ወላሂ አሁን ላይ ምንም መከለ ይሄ ሞባይል የሚባል ነገር ከዚህ በፊት ስለ ልጆች አስተዳደግ ተናግረናል። ሞባይል የሚባል ነገር ካመጣን በኋላ የሚገናኙበት መንገድ ልዩ ነው። ስለዚህ ለጋብቻ ደርሰዋል። ታውቃለህ፣ ቤተሰቡ ማንነቱን ታውቃለህ፣ አኽላቅ አለው። አዎ በቃ አኽላቁ ነገር አስጨንቀን እሷን ማስተዳደር ማኖር ከቻለ ስጥ። እምቢ ስትል በጎን መጥፎ ነገር ይሰራል። ፈሳዱ የዛኔ እርግዝናው ሲመጣ እንደው እባክህ ቶሎ በል የሚባል ነገር የለም፣ ጫውታ ነው። ይሄንን እንጠንቀቅ። አላህ Subhanahu Wa Ta'ala ለሁላችንም ልጆች የደረሱላችሁ ልጆቻችሁ ለትዳር የበቁላችሁ ጥሩ ትዳር አላህ ይለግሳችሁ። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንዱ ሷሊህ ሚስት አላህ ይለግሰው። ለሴቶቹም ሷሊህ ባል አላህ ይለግሳችሁ። አላህ Subhanahu Wa Ta'ala ልጆች የደረሱላችሁ በጥሩ ሁኔታ አላህ በሚፈልገው መልኩ ሰርጉን ደግሳችሁ የምትድሩ የወግ ማዕረጉን የምትመለከቱ አላህ ያድርጋችሁ። በእነሱ የልጅ ልጆቻቸውን የምታዩ የምትመለከቱ አላህ ያድርጋችሁ። የምንደሰት አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala የሁላችንንም መጨረሻ አላህ ያሳምርልን። እቺን ዱንያ ለቀን ስንሄድ እሱ የሚወዳትን ቃል ተናግረን የምንሄድ አላህ ያድርገን። በትዳር ላይ ቆይተን ልጆችን አፍርተን የማይረሱ ልጆች አላህ ይለግሰን። አባዬ ያለ አባቱ ምህረት የሚጠይቅ ሰደቃ የሚያወጣ ልጆችን አላህ ያስቀምጥልን። አላህ እነዚህ ልጆችን አላህ ይወፍቀን። መጨረሻችንን አላህ ያሳምርልን። በመጨረሻም አንድ ጥያቄ መጥቷል። ሙስሊም ነጋዴዎች ዶላር ከጨመረ በኋላ ዘይት እየደበቁ ነው፣ ዘይት ገበያ ላይ የለም፣ መጨረሻ ላይ መልእክት ብታስተላልፍ ምን መልእክት መጣ? እንግዲህ እዝነት የሚባል አለ። ኢንሻአላህ የዛሬ 15 ካለ እርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ በሚል ርዕስ እንነጋገራለን። ግን እንደ አጠቃላይ ማዘን እዝነት የሚባል ነገር መምጣት አለበት። ማህበረሰቡ ላይ ቀውስ እንዲፈጠር ማድረግ የለም። ዱዓ እናድር፣ በአላህ እንመካ። ቅድም ዶላር የሚባል አንስቻለሁ። ጭንቀታችን ጠዋትም ማታ ያውነዋል። ያንን ነገር በአላህ ላይ እንመካ። ርዝቃችን አላህ ይጻፍልን ነው የምናገኘው። ስንነግድም አናትርፍ አይደለም፣ እንክሰር አይደለም። ግን አግባብ በሆኑ መንገድ ነው መሄድ ያለብን። ባንዴ እንትን ካላልኩ ብለን ማህበረሰቡ ላይ ጭንቀት የምናመጣ ከሆነ ይሄ ከባድ ነገር ነውና ይሄ ነገር የሚወገዝ ነው። ሁላችንም ልናስተካክል ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ።